ትክክል ነው መንገዱ ለስላሳ ጎዳናው ሰፊ ነው መኪናው ማልጠፋ ነዳጁ ሙሉ ነው። እኛን ያስቸገረው መንገድ አይደለም ርቀትም አይደለም ጊዜው ነው ጊዜው ነው። ወይ ጊዜ ወይ ጊዜ የናፍቆት ግድግዳ መሃል የሰራኸው በአንድ ሰፈር ኖረን በአንድ ሜዳ ተጫውተን በአንድ መንገድ ተመላልሰን ዛሬ ግን ተራርቀናል። በስልክ እንጠያየቃለን ደህና ነህ እያልን ነገ እንገናኛለን ብለን እንሰናበታለን። ነገው ወር ይሆናል ወሩም ዓመት ይሆናል ዓመቱም በዓመት ላይ እየተደራረበ ያልፋል። ወይ ጊዜ ምን ፈጣን ሳንገናኝ ቀርተን ዕድሜያችንን ታስቆጥራለህ። የዛሬ 10 ዓመት አብሬው የኖርኩትን በመንገድ አገኘሁት አልተዋወቅንም። እሱም ተለውጦ እኔም ተለውጬ እንደ እንግዳ ተያየን ሳናውቅ ልናልፍ ነበር። ድንገት ቆምኩኝ ፊቱን አስተዋልኩት የልጅነት ትዝታ በልቤ ተቀሰቀሰ። እጁን ይዤ ጠየቅኩት አንተ ገሌ አይደለ ብዬ ስናገረው ፈገግ አለና ቀፈኝ። ለካ ባንድ ከተማ አብረን ኖረናል ለካ ባንድ መንገድ ብዙ ጊዜ ተሻግረናል። የቅርብ ሩቅ ሆነን ዓመታትን ቆጠርን በጊዜ ተለያይተን ናፍቆትን አከማቸን። የእናት ቤት ደጅ አሁንም እንዳለ ነው የአባት ምክር አሁንም ይሰማል። እኛ ግን በኑሮ በስራ ተጠምደን የምንወዳቸውን ሰዎች ለነገ እናስቀምጣለን። ነገ ግን ማን ያውቃል ምን እንደሚያመጣ ዛሬ ያለው እድል ነገ ላይ ደገም ይችላል። ስለዚህ ወዳጄ እጅህን ስጠኝ ያለፈውን ትተን ዛሬን እንኖር። እናትን እንጠይቅ አባትን እንጠይቅ ወንድምን እንጠይቅ ጓደኛን እንጠይቅ። ሰው ከሄደ በኋላ ናፍቆት አያጽናና ቃል ሳይነገር ትዝታ አያረካም። ወይ ጊዜ ወይ ጊዜ የሰውን ዘመን የምትወስድ ተመልሰህ አትመጣም። ትክክል ነው መንገዱ ለስላሳ ጎዳናው እኛን ያስቸገረው ጊዜው ነው ጊዜው ነው። ወይ ጊዜ ወይ ጊዜ የናፍቆት ግድግዳ መሃል የሰራኸው